ሰላም ልጆች እንዴት ናችሁ? በዚህ ቪዲዮ ለስድስተኛ ክፍል ሚኒስትሪ ሞዴል ፈተና የሚሆኑ ጥያቄዎችን እናያለን። 40 ናቸው ጥያቄዎቹ፣ ነገር ግን በዚህ ቪዲዮ 10ሩን ብቻ እንመለከታለን። በሌሎች ተከታታይ ቪዲዮዎች ደግሞ ቀሪዎቹን ጥያቄዎች ለማየት እንሞክራለን ማለት ነው። ቀጥታ ወደ ጥያቄዎቹ እንለፍ። የመጀመሪያው ጥያቄያችን ምስራቅ አፍሪካን ከሚያዋስኑት ውሃማ አካላት ትልቁ የቱ ነው? መጀመሪያ ማስታወስ ያለብን ምስራቅ አፍሪካን 3 የውሃ አካላቶች ያዋስኑታል። ቀይ ባህር፣ የኤደን ባህረ ሰላጤ እና የህንድ ውቅያኖስ። ከነዚህ ትልቁ የውሃ አካል የሆነው የህንድ ውቅያኖስ ነው። ስለዚህ መልሳችን የህንድ ውቅያኖስ ነው ማለት ነው። ሁለተኛው ጥያቄያችን ከደቡብ ታንዛኒያ ከፍተኛ ቦታ ተነስቶ ወደ ህንድ ውቅያኖስ የሚፈሰው ወንዝ የቱ ነው? ሩፉጂ፣ ታና፣ ጣና እና ገናሌ ተሰጥተውናል። ገናሌ ኢትዮጵያ ውስጥ የሚገኝ ነው፣ ከታንዛኒያ አይነሳም። ጣና ሐይቅ ነው፣ ወንዝም አይደለም። ታና ደግሞ በኬንያ የሚገኝ ትልቁ ወንዛቸው ነው። ስለዚህ መልሳችን ሩፉጂ ነው። ሩፉጂ በታንዛኒያ ነው የሚገኘው። ከደቡባዊ ታንዛኒያ ወደ ህንድ ውቅያኖስ የሚፈስ ወንዝ ነው። ሶስተኛ ጥያቄያችን የቋሚ የሐሳብ መስመሮች አጠቃላይ ብዛት፣ ያ ማለት የኬንትሮስ መስመሮች አጠቃላይ ብዛት ስንት ነው? የኬንትሮስ መስመሮች አጠቃላይ ብዛታቸው 360 ነው። 180 በምስራቅ፣ 180 በምዕራብ። ስለዚህ አጠቃላይ ስለሆነ ጥያቄያችን 360 ነው። አራተኛው ጥያቄ የአፍሪካ ቀንድ ሀገር ያልሆነው የቱ ነው? ዲሞክራቲክ ኮንጎ፣ ኤርትራ፣ ጅቡቲ፣ ሶማሊያ ተሰጥቶናል ምርጫ። ኤርትራም ጅቡቲም ሶማሊያም በአፍሪካ በምስራቅ በኩል በቀንድ በኩል የሚገኙ ሀገራቶች ናቸው። ዲሞክራቲክ ኮንጎ ግን መካከለኛው አፍሪካ ነው የሚገኘው። ስለዚህ የአፍሪካ ቀንድ ሀገር ያልሆነው ዲሞክራቲክ ኮንጎ ነው ማለት ነው። አምስተኛው ጥያቄያችን የሜሩ ተራራ መገኛ የት ነው? ሜሩ የሚባለው ተራራ የሚገኘው ታንዛኒያ ውስጥ ነው። ስለዚህ መልሳችን ታንዛኒያ ነው። ስድስተኛው ጥያቄያችን የሩዋንዞሪ ተራራ ከፍታ በሜትር ምን ያክል ነው? 5110 ሜትር ነው። መልሳችን እሱ ነው የሚሆነው። ሰባተኛ ጥያቄ የአንታርክቲክ ክበብ የሚገኝበት ንፍቀ ክበብ። እንደምታውቁት የአርክቲክ ክበብና የአንታርክቲክ ክበብ በሰሜን እና በደቡብ ዋልታ ነው የሚገኙት። የአንታርክቲክ የሚገኘው በስተደቡብ በኩል ነው። ስለዚህ በደቡብ ዋልታ ወይም በደቡብ ንፍቀ ክበብ ውስጥ ነው የሚገኘው። ስምንተኛው የካንሰር የሐሳብ መስመር የሚገኘው በስንት ዲግሪና ደቡብ ነው ወይስ ሰሜን ነው የሚለውን ነው። የካንሰር መስመር አንዱ የኬክሮስ መስመር አይነት ነው። የሚገኘው 23.1/2 ዲግሪ ሰሜን ወይም 23.5 ዲግሪ ሰሜን ላይ ነው። ዘጠነኛ ጥያቄያችን የምስራቅ አፍሪካ ስምጥ ሸለቆ አጠቃላይ ርዝመቱ በኪሎ ሜትር ምን ያክል ነው? አጠቃላይ ርዝመቱ ከተባለ ከመነሻው ከሶሪያ እስከ መድረሻው እስከ ሞዛምቢክ ድረስ ማለት ነው። እሱ ደግሞ 7200 ኪሎ ሜትር ነው ማለት ነው። ለዚህ ቪዲዮ የመጨረሻው ጥያቄያችን 10ኛ ጥያቄያችን የኢትዮጵያ ፍጹማዊ መገኛ በትክክል የሚገልጸው የቱ ነው? ፍጹማዊ መገኛ ኢትዮጵያ እንደምናውቀው በምስራቅ አፍሪካ ነው የምትገኘው ብለናል። ስለዚህ ምስራቅ የሚል ነገር ኤክስፔክት እናደርጋለን፣ እንጠብቃለን። ሌላ ደግሞ ከምድር ወገብ በስተሰሜን በኩል ነው የምትገኘው። ስለዚህ የኬክሮስ ልኬቷ ሰሜን ላይ እንደሆነ እናውቃለን። ስለዚህ ስንመለከት ከምርጫችን ትክክለኛው ሀ ላይ የተጻፈው ሀሌታ ሀ ላይ 3 ዲግሪ ሰሜን እስከ 15 ዲግሪ ሰሜን ኬክሮስ። ምክንያቱም የኬክሮስ መስመሮች የሚለኩት ወደ ሰሜንና ወደ ደቡብ ነው። ኬክሮስ እና 33 ዲግሪ ምስራቅ እስከ 48 ዲግሪ ምስራቅ የኬንትሮስ
ክልል ውስጥ ነው የምትገኘው። ስለዚህ መልሳችን ትክክለኛው ሀ ነው ማለት ነው። ሀሌታ ውሃ። ዲግሪዎቹ ተመሳሳይ ናቸው የተቀመጡት ለሐመር ውሃ መ ላይ ግን ትክክለኛ አገላለጽ የያዘው የሀ ብቻ ነው። ለምሳሌ ለን ብንመለከት 3 ዲግሪ ሰሜን እስከ 15 ዲግሪ ሰሜን ብሎ ግን ኬንትሮስ ይላል። የኬንትሮስ መስመር ሰሜንና ደቡብ አይለካም፣ ምስራቅ ወይም ምዕራብ ነው የሚለካው። ሐመር ውሃና መ ላይ ያለውም እንደዚሁ የተሳሳተ የልኬትና የአቅጣጫ ዝምድና ነው ያላቸው። ስለዚህ መልሳችን ሀሌታ ውሃ ነው ማለት ነው። ልጆች ሌሎች ደግሞ የሞዴል ጥያቄዎችን እንደዚሁ አጠር ያሉ ቪዲዮዎችን እሰራላችኋለሁ። እናንተ ደግሞ እኔ እንድበረታ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻው ቻው።